እንደዚህ ስታዩኝ በቃ አፍታም እመስላለሁ አይደለ? እዛ የማዳም ቤት ላይ ፈርሰስ እያልኩኝ የሆነ ሰው እያለ አንቺ 3 ህንጻ ያለሽ ነው የምትመስዪው አላለም? ፕሮጀክት ለነገሩ ማለት ነው። ፕሮፌሰር መሆኑ የሚችል ሰው ነበርኩኝ ያኔ ትምህርት ብማር ኖሮ ማለት ነው። የፈሰሰው አይታፈስም ግን ቢሆንም ግን ጎበዝ ነበርኩኝ ግን ያኔ ጭንቅላቴ እና ሰው ሲያየኝ በቃ ያለኝ ነው የሚመስለው። አንድ ትምህርት የምሰጣችሁ ነገር ቢኖር ሰው በልብስ በምናምን እና እንዲፊቱን አይታችሁ አትገምቱ። ያለው ነው ሀብታም ነው አትበል። አሁን እኔ ባዶ ነኝ፣ 5 ሳንቲም የለኝም። እኔ ነኝ ያለሁት። እንደዛችሁ እናቴ እንደወለደችኝ ነው። በቃ ምንም የማውቀው ነገር ራሱም የለኝም። ወይም እንዳራችኝ ልበላችሁ። ትምህርት እንዳያተማረ ሰው እንደዛ ነው የሚቆጠረው። ግን ቢሆንም ባትነቁኝ ጥሩ ነው። ብትወስዱኝ እና ደግሞ እንግሊዘኛ ብታስተምሩኝ፣ ጭፈራ ብታስተምሩኝ በጣም ጎበዝ ልጅ ነኝ። ደግሞ ጭፈራ ያምርብሻል ብለውኛል። ስለዚህ ልጨፍርላቸው ከቻላችሁ ማለት ነው። ለሚመለከተው አካላት አስተላልፎልኝ ለማንኛውም ማለት ነው። እና በዛውም ያው እንደምታዩት የማዳምና ቤትና እኔ እንመሳሰላለን ማለት ነው። አንዳንዴ ሽር ብዬ እጨፍራለሁ። የማዳም ቤት ሆኜ እኮ ነው የምጨፍረው። የትም ጨፍር የኔ ቤት መስሏቸው ነበር አንዳንዶቹማ ሰዎች ማለት ነው። አረ ምን አንዳንዶቹ፣ አረ ብዙ ሰዎች። እና የኔ ቤት አይደለም። እኔ የማዳም ሸገላ ሰራተኛ ነኝ። ሰርቼ በጉልበቴ ነው የምተዳደረው። ያው አላለፈልኝም ግን ጤነኛ ነኝ። አሁንም ደግሞ ተስፋ አልቆርጥም። እግዚአብሔር ይመስገን። ከዚህም የባሰ አለ። እጅ እግር አለኝ። ሰርቼ እኖራለሁ እስካለሁ ድረስ ማለት ነው። በተረፈ ደግሞ እንደነገርኳችሁ እንዳትረሱ የነገርኳችሁ ማለት ነው።